ፓስፖርት እድሳት ለማሳደስ በአዲሱ የኢ-ፓስፖርት የተለያዩ ህጎች አሉት። ከነዚህም ህጎች አንደኛ ምን ያስፈልጋል? የልደት ካርድ ያስፈልጋቸዋል። ሁለተኛ ደግሞ ምን ያስፈልጋቸዋል? የቀጠሮ ቀን ፎቶ መነሳት ያስፈልጋቸዋል። ሶስተኛ ምን ያስፈልጋቸዋል? የቀጠሮ ቀን አሻራ መስጠት ማለት። ስለዚህ እድሳት ተቀጥራችሁ የቀጠሮ ቀን ከቀራችሁ ገንዘባችሁ ከሰረባከነ ማለት ነው። ሌላኛው ደግሞ እንደው ስትቀጠሩ ምን ያስፈልጋቸዋል? የልደት ካርድ ይዛችሁ ትቀርባላችሁ። ፓስፖርት ይዛችሁ ትቀርባላችሁ ማለት ምን በቀጠሮ ቀን እነዚህ መረጃዎች ያስፈልጋሉ። ከዚህ በፊት ምንድነው የልደት ካርድ አያስፈልግም ነበር እድሳት ማለት። በአዲሱ ኢ-ፓስፖርት ማለት ምንድነው የ10 ዓመቱ የሚታደሰው በየ10 ዓመቱ የሚታደሰው ፓስፖርት ማለት ነው። ስለዚህ የ10 ዓመቱን ፓስፖርት እድሳት ለማሳደስ የሚያስፈልጉት ዋና ዋና ነገሮች እነዚህ ናቸው። ስለዚህ ወደኛም ጋር ለመቀጠር ስትመጡ ይሁን የትኛውም ኢሚግሬሽን ለመቀጠር ስትሄዱ የልደት ካርድ ፓስፖርት በእጃችሁ መያዛችሁ እንዳትረሱ። በቀጠሮ ቀን ደግሞ ግዴታ ምን ያስፈልጋቸዋል? ፎቶ መነሳት፣ አሻራ መስጠት፣ እነዚህ ያስፈልጋሉ ማለት። ስለዚህ ቀድማ ተዘጋጅታችሁ እንድትሄዱ ነው ፎቶ ለመነሳት። ምክንያቱም ፓስፖርታችሁ ጥሩ ነው እንዲታይላችሁ ፎቶ መነሳት ስላለባት ተዘጋጅታችሁ እንድትሄዱ ነው። እንግዲህ እኛ ጋር ማስቀጠር የምትፈልጉ በአካል የመጣችሁ መቀጠር የምትችሉ መሆኑን ለማሳወቅ ነው።